ብንሰራ ምናገኝባት ብንጠማ ጥጥተን ምንረካባት ብንራብ በልተን ምንጠግብባት ብንታመም በሷ ምክንያት ድነት ፈውስ ምናገኝባት በቃል ኪዳኗ ሁላችንን ስትጠብቅ ስትጸልይ ስታዘን የተገኘች አዛኝቷ ቅድስቷ ኪድዬ እያሉ የሚያመሰግኗት ለሁሉ እናት ለሁሉ አዛኝ ለሁሉ ቤዛ የሆነች ድንግል ማርያም ቅድስት እናታችን አብዛኞቹ ምስጢረኛ ብሎ ያመሰግኗት ቅድስት እናታችን እቺ ናት። ይሄ የሷ ድንቅ ታሪክ ይሆናል። እስከ መጨረሻው ከኛ ጋር ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ክብር ምስጋና ውዳሴ ይድረሰው። እናቱ እናታችን ድንግል ማርያም ቅድስት ኪዳነ ምሕረት ክብር ምስጋና አምልኮት ውዳሴ ይድረሳት። ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት ሁሉ እግዚአብሔር እንዳከበራቸው መጠን ልክ ክብር ምስጋና ውዳሴ ይድረሳቸው። አባቶች ወንድሞች እህቶች እንዲሁም ህፃናት ከሀገር ውጪም በሀገር ውስጥም ያላችሁ ይህን ድምጽ የምትሰሙ ኦርቶዶክሳውያን ክርስቲያኖች እንደምን ሰነበታችሁ? የአምላካችን ቅዱስ እግዚአብሔር ስሙ ይክበር ይመስገን። የእግዚአብሔር ሰላም እስከ መጨረሻው ከኔም ከናንተ ጋር ይሁን። እንግዲህ አብይ ጾምን ጀምረን 6ኛውን ሳምንት ደርሰናል። ለመጋቢት 16 ለእመቤታችን ለቅድስት ኪዳነ ምሕረት መታሰቢያ በዓል እንኳን አደረሳችሁ አደረሰን። እንግዲህ እመቤታችን ድንግል ማርያም ቅድስት ኪዳነ ምሕረት ለዚህ ለአበቃችን ክብር ምስጋና ይድረሳትና ረድኤቷ በረከቷ ይጠብቀን። ከመረጥኳቸው ጋር ቃል ኪዳን አደረኩ በሚል ለጥቂት ሰዓታት እንነጋገራለን ማለት ነው። መጀመሪያ የስሟን ትርጓሜ እናያለን። የምስጢር ባለቤት ቅዱስ እግዚአብሔር ለኔም ለናንተ ምስጢሩን ጥበቡን ገልጾ ሰላሙን አሳድሮ እስከ መጨረሻው ከኛ ጋር ይሁን። ቅድስት እናታችን በጸሎት በለመኗ ታግዘን አትለየን። አሜን። እንግዲህ የስሙን ትርጉም ስንመለከት ከሁለት አይነት ቃል ይወጣ ሲሆን ኪዳን እና ምህረት ሚል ይሆናል። አጠቃላይ ሲነበብ ኪዳነ ምህረት ማለት ነውና ኪዳን ማለት ውል ስምምነት መሐላ ወይም ተስማማ ተመሳሰለ እንደማለት ነው። በብሉይ ኪዳን እግዚአብሔር ከቅዱሳን ጋር የገባቸው ውሎች ያመለክታል። እንደ ኪዳነ አዳም ኪዳነ ኖህ ኪዳነ አብርሃም ኪዳነ ዳዊት ተብሎ ለቅዱሳን አባቶቻችን በብሉይ ኪዳን ጌታችን ቃል ኪዳን ገብቶላቸው ነበር። ልክ እንደሱ ማለት ነውና ምህረት ማለት ይቅርታ ርህራሄ ቸርነት ማለት ነውና ስለዚህ ኪዳነ ምህረት ማለት ትርጉሙ የምህረት የይቅርታ ቃል ኪዳን ማለት ነው። የምህረት የይቅርታ ቃል ኪዳን ማለት ነውና ይህ ኪዳን የቀደሙትን ኪዳናት ሁሉ የሚያጠናቅቅና ለዘላለም ምህረት ተስፋ የሚሰጥ ነው። እንግዲህ ለሌሎቹ ቅዱሳን አባቶቻችን ለነቢያቱ ለሐዋርያቱ ለጻድቃን ለሰማዕታቱ በስሙ መስዋዕትነት ራሳቸውን አሳልፈው ለሰጡት ለመድኃኔዓለም ለተገዙት እግዚአብሔር አምላክ መድኃኔዓለም ቃል ኪዳን ሰጥቷቸዋል። ግን ከሁሉ ኪዳን የሷ እጅግ ግሩም እጹብ ድንቅ ነው። እሷ ቃል ኪዳን ማለት ነውና ኪዳነ ምሕረት የዘላለም የምህረት ቃል ኪዳን የሰጠበት ነውና ታሪኩን ባጭሩ ስንመለከት እንደዚህ ነው። በነገረ ማርያምና ቤተክርስቲያን ትምህርት መጻሕፍታት ላይ ይገኛሉ እና እመቤታችን ድንግል ማርያም ጌታችን ኢየሱስ ክርስቶስ ከተቀበረበት በኋላ ድንግል ማርያም በየቀኑ ወደ መቃብሩ ጎልጎታ ትሄድ ነበር፣ ትጸልይ ነበር። አይሁድ ለምንቀኝነት ሊገድሏት ቢሞክሩም ጌታ ይጠብቃት ነበር። በየካቲት 16 ልዩ በዓል ስትጸልይ ልጄ ወዳጄ ከስጋዬ ስጋ ከነፍሴ ነፍስ ነስተ ሰው ሆነ በማህፀኔ 9 ወር ከ5 ቀን በተቻለ ልመናዬን ስማ ብላ ጸለየች። እንግዲህ እመቤታችን ሰኔ ጎልጎታ ላይ ይሄ ጸሎት በዝርዝር እናገኛለን ማለት ነው። ረጅም ጸሎት ነው። ዘውትር ወደ መቃብሩ ስፍራ ጎልጎታ ሄዳ ትጸልይ ነበር እመቤታችን ድንግል ማርያምና ከዛ ጌታችን በክብር ከመላእክት ጋር ተገልጾ ምን እንደሚያደርግላት ጠይቃት። እመቤታችንም በስሟ ለሚማጸኑ መታሰቢያ ለሚያደርጉ ለችግረኞች ለሚራሩ በስሟ ቤተክርስቲያን ለሚያንጹ ዕጣን ዘይትና መባ ለሚሰጡ ትምህርት ምህረትን እንዲያደርግ ለመነችው። ጌታችንም መሐልኩ ለኪ በርሴ ወበአቦዬ በመንፈስ ቅዱስ ያው ብሎ በራሴ በአባቴ በመንፈስ ቅዱስ ቃል ኪዳን ገባሁልሽ ብሎ የምህረት ቃል ኪዳን ገብቶላታል ማለት ነው። ይህ ቃል ኪዳን ከነሐሴ 16 ደግሞ አረጋግጦላታል። የኪዳነ ምሕረት በዓላት
ወር በገባ በ16 ቀን ዘውትር እናስባለን ማለት ነው። ቃል ኪዳን የተቀበለችበት ዕለት ማለት ነውና የሌሎቹን ቅዱሳን ቃል ኪዳን ብናከብር የሷ ቃል ኪዳን እጅግ ግሩም ድንቅ ነው። ያጡት ያገኙባት፣ እንደገና የተራቡት በልተው የረኩባት፣ የተጠሙት እርካታ ያገኙባት፣ ያዘኑት የተጽናኑባት ነው። ለሁሉ ጸሎተኛ ናት፣ ለሁሉ አዛኝ ናት፣ ለሁሉ ደራሽ ናት ቅድስት ኪዳነ ምሕረት እናታችንና ከቅዱስ ዮሐንስ በላይ ከፍጥረት እንደሷ ቃል ኪዳን የተቀበለ የለም። የሷ ቃል ኪዳን እጅግ እጹብ ድንቅ ነው። ከዚህ የተነሳ ወር በገባ በ16 አባቶቻችን እንዳስተማሩን ኪዳነ ምሕረት ብለን ዘውትር እናስባለን ማለት ነውና በኢትዮጵያውያን ያው የካቲት 16 ቀን የዓመት ክብረ በዓል ነው ያለፈው የካቲት ወር ላይ፣ በግሪጎሪያውያን ደግሞ ፌብሩዋሪ 23 ላይ ነው የሚታሰበው ማለት ነው። ዘውትር ወር በገባ 16 አሁን ነገ መጋቢት 16ን የሷን ዝክር እናስባለን ማለት ነው። ሁሌም ወር በገባ 23 በእነሱም ቢሆን ይታሰባል ማለት ነውና በየወሩ በ16ኛው ቀን በትንሽ ድምቀት ይከበራል። ግን ዋናው በዓሏ የካቲት 16 እና ነሐሴ 16 ዕለት ነውና ይህ የእመቤታችን አማላጅነት በየጊዜው ለማስታወስ ነው። በዚህ ቀን ቅዳሴ ውዳሴ ማርያም መዝሙርና ለድሆች መርዳት ይመከራል። ሌላው ምንድነው? የኪዳነ ምሕረት ጸሎት ተወዳጅ ጸሎቷ አጭር ጸሎቷ ምንድነው የሚለው እናያለን። በቤተ ክርስቲያን ትምህርት እና በነገረ ማርያም መሰረት የተገኘው ጸሎት ኪዳነ ምሕረት እመቤቴ በእናትነትሽ ምልጃ ለኛ ምሕረትን ለምኝልን፣ የቃል ኪዳን እናት ሆይ ስምሽን በእምነት ለሚጠሩ ሁሉ ከልጅሽ ከጌታችን ከክርስቶስ ዘንድ ምሕረትን አድርጊልን። እናታችን ሆይ በዚህ ዓለም ችግርና ሙታን ከኛ አድኝን፣ በመጨረሻም ለዘላለም ሕይወት እንድንወስን ለምኝልን እያል እንጸልያለን ማለት ነው። አብዛኛው ምእመናን በቅዳሴ በውዳሴ ማርያም ይህን ጸሎት እያስገቡ ይጸልያሉ ይለምናሉ ማለት ነውና ይህ የቅድስት ኪዳነ ምሕረት የእመቤታችን አማላጅነትን የጌታችን ምሕረትን ያጠነክራል። ስሟን በእምነት ለሚጠሩ ዝክሯን ለሚዘክሩ ለሚያደርጉ ሁሉ ምሕረት ያደረገ ተብሎ ይታመናል። እንግዲህ በስሟ ዝክር ለዘከረ ስሟን ለጠራ የምሕረት ቃል ኪዳን ሰጥቷል ጌታችን ኢየሱስ ክርስቶስ ማለት ነውና ሌላኛው ማየት ያለብን ጉዳይ ምንድነው? በበዓሉ የሚደረጉ ተግባራትና ምን ማድረግ አለብን? ምንድነው የምናደርገው? ዕለቱ የእመቤታችን የቅድስት ኪዳነ ምሕረት የመታሰቢያ በዓል ከሆነ ምን ማድረግ አለብን የሚለውን እንመለከታለን ማለት ነው። አንደኛ ያው ቅዳሴና ጸሎት ማድረግ አለብን። በቤተክርስቲያን ቅዳሴ መካፈል፣ ውዳሴ ማርያምን ማንበብ፣ ድርሳነ ኪዳነ ምሕረትን ማንበብ፣ የእመቤታችን የቅድስት ኪዳነ ምሕረትን ተአምሯን ማንበብ፣ የሷን ቸርነት የልጇን ቸርነት የሷን ጸሎት ስለሷ ማንበብ ያስፈልጋል። ቸርነት ስንል ለድሆች በሷ ስም ቸር መሆን፣ ለድሆች ለችግረኞች ምግብ፣ ልብስ ወይም ገንዘብ መስጠት። በኪዳኗ ውስጥ ጌታ ቀዝቃዛ ውሃ ብቻ ቢሆንም ለድሆች ሰጥተው ከተመከሩ ምሕረት እንደሚያደርግ ተጽፏልና እንግዲህ ከዚህ የተነሳ ነው ቅዱስ ዳዊት አባታችን ያው በመነሻ ላይ እንዳየነው ኪዳን ተካያድኩ ምስለ ሕሩያኔ ብሎ ከመረጥኳቸው ጋር ቃል ኪዳን አደረኩት ብሎ ቅዱስ ዳዊት ያስቀመጠልን ማለት ነው። ሌላው ዕጣን፣ ዘይት፣ መባ ቤተክርስቲያን ማብራት ወይም በቤት ማድረግ፣ ቤት ከቻል ሻማዋን ማብራት ብንችል ቤተክርስቲያኗ ያለበት ቦታ ሄደን መሳለምና ማስቀደስ ባንችል ቤተክርስቲያን ያለበት ቦታ ተገኝተን እንትን ማለት ነው። ከሀገር ውጭ ደግሞ ሆናችሁ ስዕል አድኗን አቅርባችሁ በስሟ ከቻል ሻማ አብርተን እንግዲህ ከቻል መዘከር ካልሆነም በጸሎቷ መማጸን ነውና በስሟ መጠራት ኪዳነ ምሕረት እመቤቴ መልጃሽ በእኛ ላይ ይደር በማለት በየቀኑ መጥራት ያስፈልጋልና ከዚህ የተነሳ እመቤታችን የቅድስት ኪዳነ ምሕረትን የበዓሏን መታሰቢያ ዕለት በዚህ መልኩ ማክበር እንዳለብን እንግዲህ መጽሐፍታትም አባቶቻችንም ያስተምራሉ ማለት ነው። ይሄን ተግባራዊ ብናደርግ ይበልጥ ቃል ኪዳኗ ጸሎቷ ይጠብቀናል ማለት ነው። አባትና ድንግል ማርያምም ጌታችን ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች ብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተናወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራት የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይ ከጨረቃ 7 እጅ የሚያበራ 4 ብርሃናት ከፊቱ
ከኋላው እያበሩ እልፍ አእላፋት ትልፊት አእላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችን ማርያም ይህን ሁሉ ባየች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማ አደነቀች። ጌታ ኢየሱስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማህፀንሽ የተሸከምሽ አይደለምን? አላት። ውርክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚያ እንኳን አላየሁም። የሰውን ስጋ ለብሰ በግዝፈ ስጋ በማህፀኔ ተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችንም መለሰ እንዲህ አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማህፀንሽ የተሸከምሽ ከማር ከሱከር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃ ንጹሕ የሆነ ጡትሽን ያጠባሽ እናቴ ማርያም ሆይ ምን ላድርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁና። ብሩክት ማርያምም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬም በመጠጊያ አንተ ነህ። እምነቴም ባንተ ላይ ነውና ገና በእናቴ ማህፀን ሳለ አንተ ጠበቅከኝ አጸናኸኝም። ለሁልጊዜም መታሰቢያዬን አለኝታዬ አንተ ነህ። በኋለኛው ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትም ፈቃድ ማህየው በሚሆን በመንፈስ ቅዱስ ፈቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ አንደበቴንም ቃል አድምጥ። እኔ ወላጅ እናተ ማርያም የምነግርህ ሁሉ መታሰቢያን ስለሚያደርጉ በስሜ ቤተ ክርስቲያን ስለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለ እኔ ስም የታረዘውን ያለበሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ ወይም የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜ ብለህ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው ሕይወት ውሃ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውና የተከዘውን ያስደሰተና ያጽናና፣ ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጻሕፍት የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ በሚሆን በአምደ ብርሃን ስሙን ጻፈ። በጸሎቱም ተማምኖ ይህን መጽሐፍ ባንገቱ ያነገተ በሰው ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነጻ የወጡ ይሆኑ ዘንድ ለምንሃለሁ እማልድሃለሁ። አስቦ መታሰቢያን ያደረገ ዝክሬን ያዘከረ በበዓሌም ቀን በመመሰግንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያትም ንጹሕ ማደሪያ ሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ አቀርበዋለሁ። የታመመውንም በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መሪር የሆነ የሞት ጽዋ አላጠጣውም። ወደ መንግሥተ ሰማያትም እስኪገባ ድረስ አልለየውም። እርኩሳን መናፍስት በተከራከሩ ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰው በሰው እጅ ያልተፈተለና ያልተሰራ ህብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስለ አንቺም ብሎ ከዕለት ጉርስ ለተራበ ያበላ ምድራዊ አይደለ ሰማይ የሆነ ሕይወት እንጀራ አበላዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ያረጋጋ፣ ሐዘንና ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት አስደስተዋል ደስ አሰኘዋለሁ። የምስጋናሽንም መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያንም መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግሥተ ሰማያት አበራልታለሁ። ንጹሕ ውሃ መዓዛ ዕጣንም ስለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አድርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰሚውን በምድራዊና ሰዎችና በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይቺ መጽሐፍ ካለችበት ቦታ እስከ ዘላለሙ ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስዕልሽም ባለበት መታሰቢያሽም በተደረገበት በስምሽም በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆችም ይርቃሉ። ይቺን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። እርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊትም በሕልም የሚያስደነግጡ በመዓልትም በእሾህ መውጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳነቅ ወይም በውሃ ጠላ በትልትነታ የሚመሰሉ በስካር በቁጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፍን በመብረር በራስ ምታትና በዓይን ህመም ቢሆን የሚመሰሉ
በልብ ህመም ወይም በሆድ ቁርጠት የሚመስሉ፣ በንዳድ ወይም በወባይ በመንቀጥቀጥ ቢሆን የሚመስሉ፣ በባህርና በየብስ በእንጨት በድንጋይም ቢሆን የሚመስሉ፣ በእሳትና በዲን የሚመስሉ፣ በፍቅርና በሰላም ወይም በጠብ ቢሆን የሚመስሉ፣ በአራዊትና በአዋፍ ጩኸትም፣ በፀሐይ ሐሩር ወይም በቁር በአመዳይ በውርጭ በነፋስ በጾስታ ኃይል ወይም በውሻ መንከስ የሚመስሉ፣ በፉኝት መንደፍ ቢሆን በእሳት መቃጠል የሚመስሉ፣ በሌሊት ጨለማ በቀን ብርሃንም የሚመስሉ እንዲህ ሁሉ አይቀርቡም። ይችን መጽሐፍ ጸሎት በንጹህ ሕሊና በቀን ልቦና የያዘ የቡዳ ዓይን አያስፈራውም። ይችን መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ በሌሊትና በቀን የዱር አራዊቶች የሚታየውም የማይታየውም በረዶ፣ ኩኩባ፣ አንበጣ ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይችን መጽሐፍ በንጽህና ለሚይዘ ሁሉ ከደዌው አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤና ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትም ቢሆንበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልክለታለሁ። ነፍሱንም በክብር ተቀብሎ ወደ እኔ ያመጣዋታል። ከሶስተኛ ሰማይም በደረሰ ጊዜ መናፍስት ርኩሳን አይቃወሟትም። ጸዋጋን አጋንንት ከሱ ጋር አይቆሙም፣ ሊቀርቡም አይችሉም። ዳግመኛ እኔ በዚህ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕርይ አባቴ አብ የባሕርይ ሕይወቴ የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱ ሊቃነ መላእክትም ከዝርግፍ ወርቅ ጋር የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶስ ሽቶ መብረቅን በመሰለ የእሳት ሰረገላ ሆነን ይችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግስቴም አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆችን ባዩ ጊዜ ደስ ይላቸዋል። ይችንም ጸሎት በንጽህና እየጸለየ የያዘ ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንዲሄድ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹንም ጠርቶ የጠፋችው በጌ ተገኝታለች፣ ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛ ይህችን መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሰራዊት ደስ ይሰኛሉ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትወጣ ሰዓት ደብረ መንቅደሴን አወርሰዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይችንም መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለሙ ድረስ ይሆናል። በእውነት ይህችን ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በየአይነቱ ሁሉ በሽታ አይቀርቡም። ይችን የጸሎት መጽሐፍ በንጽህና ለያዘ እሱ ልጆቹን፣ ገንዘቡን፣ ሀብቱን እባርክለታለሁ። በዚህ መጽሐፍ አምኖ በንጹህ ልቦና በቀን ሃይማኖት አለ ጥርጥር በማየ ጸሎት የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ ረጨ። እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አደርግለታለሁ። ሚካኤልና ገብርኤል ፈቃዱን ይፈጽሙለት ዘንድ ዘውትር ወደ እርሱ ይመጣሉ። ይችን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘውትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድሩ ይህን ሁሉ አስራት ተስፋ ሰጠሁሽ። ቡርክት ማርያም መርገመ ስጋ መርገመ ነፍስ የሌለባት እመቤታችን ቅድስት ኪዳነ ምሕረት ልጄ ወዳጄ ይህን የምትለኝ ሁሉ እውነት ነውን? አለችው። ጌታ መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነ በሚካኤል የመውለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ አላት። ክንፋቸው 6 በሆኑ ምሉዓን አዕይንት በሆኑ መንበርን በሚሸከሙ 40 እንስሳ ኪሩቤል ቃል ኪዳን ገባሁልሽ አላት። አነዋወሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ አላት። እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ አላት። በእልፍ አእላፋት ብዙ የብዙ ብዙ በሚሆኑ ትጓን መላእክት ቃል ኪዳን ገባሁልሽ አላት። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤልና በሴት በቃይናንና በመላልኤል ቃል ኪዳን ገባሁልሽ አላት። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያዬ በኖህ ቃል ኪዳን ገባሁልሽ አላት። የትእዛዝ ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከጼዴቅ ቃል ኪዳን ገባሁልሽ አላት። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12ቱ ነገድ ከፍዬ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁልሽ አላት። በይሁዳና በፋሬስ በዮሴፍና በብንያም በሌዊና በይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ አላት። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ አላት። ጸሐፍተ ትእዛዝ በሆነ በሄኖክና በኤልያስ
ቃል ኪዳኑን ገባውልሽ አላት። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባውልሽ አላት። ጣፋጭነቱ ከመዓር ከስኳር ይልቅ የሚጥመው ንጹሕነቱ ከኤዶም ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባውልሽ አላት። ትእዛዜንና ሕጌን ማስተምሮ 15ቱ ነቢያት ሄሮስ ባስገደላቸው 144,000 እልፍ የቤተልሔም ሕፃናት ቃል ኪዳን ገባውልሽ አላት። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፎ ስለሰጡ 72ቱ አርድእት ቃል ኪዳን ገባውልሽ አላት። ዙፋኔን በተዘጋጅባት ሉዓላዊት ሰማይ የእግሬ መረገጫ በሆነች በታሕታዊት ምድር ቃል ኪዳን ገባውልሽ አላት። ነደ እሳት በሆነ ባሕርያም ሰማይ ቃል ኪዳን ገባውልሽ አላት። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ችንካር በጦር በተወጋው ጎኔ ቃል ኪዳን ገባውልሽ አላት። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልት 3 ሌሊትም በከርሰ መቃብር ባደርኩበት ቃል ኪዳን ገባውልሽ አላት። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛ ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለም በታላቅ ምስጋና በመጣበት ቃል ኪዳን ገባውልሽ አላት። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባውልሽ አላት። የሙሽራ ምሳል በሆነች በቅዱስ ቤተ ክርስቲያን ከዕለታት መርጬ የተወለድኩባት በተጠመቅኩባት ለሰው ልጅ ደህንነትን የምታስገኝ ትንሣኤንም በገለጥኩባት በስንተ ክርስቲያን ቃል ኪዳን ገባውልሽ አላት። በደብረ ዘይት በተቀደሰው በጽዮን ደብረ መንግስቴም በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆነ ደምግባትሽ ንጹሐት ክቡራት በመሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባውልሽ አላት። እናቴ ድንግል ማርያም ሆይ የሰጠሁትሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልኩልሽ። በአንቺ ስምም በሚቀደስበት ታቦት እኔ እረባለሁ፣ መስዋዕቱንም አሸታለሁ፣ እንደ አቤልም መስዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም መለሰች፣ አንተ ቡሩክ ነህ፣ ሰማያዊ አባትህ ቡሩክ ነው፣ የባሕርይ ሕይወትም መንፈስ ቅዱስን የተባረከ ነው አለች። ይህን ሁሉ በቸርነትህ ስለሰጠኝ አቤቱ ለአንተ ምስጋና ይገባል፣ ለቸር አባትህ ምስጋና ይገባል፣ ማየው ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ ድረስ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን ያመሰገነ ወደ ቤቷ ተመለሰች። እንዲህ ያለች፣ አቤቱ አንተ የተመሰገንክ ነህ፣ ስምም የተመሰገነ ነው። የመንግስትም ስም ይባረክ። ከመንፈስ ቅዱስ ጋር ክብር ጽል ላንተ ይገባል፣ ዛሬም ዘውትርም ለዘላለም አሜን። እመቤታችን ድንግል ማርያም ቃል ኪዳን የተቀበለችበት ጸሎት ይህ ነው። ቅድስት ኪዳነ ምሕረት በላም የተጠራችው በዚህ ምክንያት ነው። የቃል ኪዳኗን ታምራትና ኃይል እግዚአብሔር አምላክ እንዳከበራት ለመግለጥ በዚህ ዕለት እመቤታችንን እንድናከብር የቤተ ክርስቲያን መምህራን አዘዙን። እመቤታችን ድንግል ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኛ ሰዎች እጅ ከጸዋጋን አጋንንት መከራ እኛን አገልጋዮችን አድኝ።